በጠበላቸው የአይን ህመምን የሚፈውሱ ዕውራንን የሚያበሩና ከተለያዩ በሽታዎች የሚፈውሱ ይኸውም ከቀኑ 6 ሰዓት እስከ 9 ሰዓት ብቻ የሚፈልቅ አስደናቂ ጠበላቸው ምራቃቸውን በተፉበት በትልቅ ጠፍጣፋ ድንጋይ ላይ የፈለቀላቸውና እስከ ዛሬም ድረስ ሲፈልቅ የሚታይ ስምህን የጠራውን መታሰቢያህን ያደረገውን ዜና ገድልህን የሰማውን እስከ 12 ትውልድ ድረስ እምርልሃለሁ። ቤተክርስቲያን በስምህ ያነጸውን በሰማያት 47 የብርሃን አዳራሾችን እሰጠዋለሁ። በስምህ የተማጸነኝን አጋንንትን ረግጦ የሚገዛበት ስልጣንን እሰጠዋለሁ ብሎ ጌታችን ቃል የገባላቸው በሮም ሀገር ይስሐቅ ተብለው ለ7 ዓመታት ነግሰው ከኖሩ በኋላ በጻድቁ በአባ ጰንጠሌዎን ምክር ተስበው በመመነን ከ8ቱ ቅዱሳን የተጨመሩ ዕለቱን ስንዴ ዘርተው ዕለቱን አፍርቶላቸው በግራር ዛፍ ላይ በሬዎቹን አውጥተው ስንዴውን በመውቃት ለሰርክ ቅዳሴ ለመስዋዕት ያደረሱ የተረፋቸውንም ስንዴ በነፋስ አውታር ጭነው ለአቡነ ሊቃኖስና ለአቡነ ጰንጠሌዎን ይልኩላቸው የነበረ ፀሐይን አቁመው ወንጌልን የጻፉና የጻፉበት ብዕር ቢጥሉት ዛፍ ሆኖ የበቀለላቸው በሰኔ 17 ቀን ከሞት ፊት ተሰውረው ወደ ብሔረ ሕያዋን የገቡት ታላቁ ጻድቅ አቡነ ገሪማ ዘመደራ ዛሬ መስከረም 30 ቀን ምግብ በልተው ቀድሰዋል ተብለው በታሙ ጊዜ መምህራቸው አባ ጰንጠሌዎን ሰዎች ከዚህ ቦታ ገለል ይበሉና የማናግርህ አለኝ ቢሏቸው ስለታሙበት የሐሰት ወሬ መሆኑን አውቀው ለምን ሰዎቹ ብቻ ድንጋዩም ዛፉም የሚነሱ ብለው በተናገሩ ጊዜ እንደ ቃላቸው ሆኖ ድንቅ ተአምር የተደረገበትና አባ ጰንጠሌዎን ተደንቀው ወልደ ይስሐቅ ገረምከኒ ስላሏቸው ስማቸው ተለውጦ ገሪማ የተባለበት ዓመታዊ የተአምር በዓላቸው ነው። ለእግዚአብሔር ምስጋና ይሁን። እኛንም በአቡነ ገሪማ ጸሎት ይማረን ይቆየን።